ጋይስ በውበታችሁ አትመኩ። ውበት ረጋፊ ውበት ጠፊ ነው። በውበታችሁ አትመኩ። ውበት ፈራሽ ነው። እዚህ በውበቷ የምትመካ አንድ ልጅ አለች። እዚህ ጋር ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። እንደዚህ አይነት ውበት የትም ነው የማይገኘው። እንዴት አባቴ ነው የማምረው። ማይ ጋድ እንደዚህ አይነት ማሻአላህ ነጠላ ጫማ ነው የምትመስለው። አሉቦቦ ዋጀፋ ቢዲ ይላል። ጉንጭሽን ከሳምኩ በኋላ ታክሲ ይዤ ነው ግንባርሽን ልስም የምሄደው። ይበልሽ እሽቁም ብጥር አለብሽ እና ምን እናርኝ። ድሮ ልጅ እያለሁ ፊቴን በኒኬል ሳየው ራሱ እንደዛ ረዘመ። ልጅ እያለ ግን ሁሉም ሰው ፊቱን በኒኬል ያይ ነበር ማለት ነው። እኔ ብቻ ሜካፕ ስትሰሪ በካሬ ተነጋግረሽ ነው? ኦ ማይ ጋድ ማይ ጋድ ፊተ መለለው። ኧረ ተውኝ። ወይ ጉድ! በጣም ቆንጆ ሙዝን የሚያስንቁበት ከነመጣመው ምናምን አትቀልጂ። ፊትሽን አሳይና አሁን ያየና ጋይስ ይሄ ሰው ያቁማል አላላችሁም እንዴ? ሞቲቬሽኑ አላዋጣ ሲለው አቁሞት ፖድካስት ጀምሯል አላላችሁም? ይኸው መጣ እኮ ቁማል እያለ መጣ። እስቲ ለማንኛውም ቪዲዮ ላይ እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ብሎ እየሄደ ነው፣ አውሮፕላኑ እየሄደ ነው። አንተ ግን ቆመሃል። ከተማው እየሄደ ነው፣ ኤክስ እየሄደች ነው፣ ኑሮ ባቡሩ እየሄደ ነው፣ ኑሮ ውድነቱ እየሄደ ነው። አንተ ብቻ ግን ቆመ ቀርተሃል። ለምንድን ነው የማልሄደው ብለህ ደግሞ አትጠይቅም። ሀሳብህ ቆመዋል፣ ወደ ኋላ ዞሮ ስሜትህ ቆመዋል፣ ኑሮ ቆመዋል። አብረው ያደጉ ልጆች ከአውሮፕላኑ ጋር እየሄዱ ነው፣ ከኑሮ ከቴክኖሎጂ ጋር እየሄዱ ነው። አንተ ቆመ ቀርተ ኩሬ ውሃ ሆነ ደግሞ አትጠይቅም። ደግሞ ከመሬት ላለመውደቅ ቆመ ትፈራለህ። ሳይክ ራሱ ስንፈተው ማን ነው ስንፈተ ሞቲቬሽን ይሰማል። ስንፈተ ሞቲቬሽን ከተማው እየሄደ ነው፣ መንገዱ እየሄደ ነው፣ ባቡሩ እየሄደ ነው። ወንድሜ እንዳለመታደል ሆኖ አነቃቂነት አይሄድልህ። የሀገራችን ዘገምተኛ ባቡር ሂድበት። ወራካሎ ያንተም ቦርጭ እየሄደ ነው። ኦ ማይ ጋድ ሀሳብ ቆሟል፣ ወደ ኋላ ዞር ስሜት ቆሟል። ከሴት ጋር ስተኛ አይቁምልህ። ሌላ ምን ነው? በቪያግራ አይነሳል። ማን ያዘዋል? ተወን፣ በፈጠረህ ተወን። ኧረ ተውኝ። በጣም ነቅተናል እኮ እኛ። ሳቢው ነው የጠፋው። ስራ ነው ያሌለው ማን ምቾት ቀጠና ውጣ ምናምን። ሲጀመር መች ምቾት ውስጥ ገባ?